ያው ሁላችሁም ታቆኛላችሁ እውነት ነው በዚያኛው ዓለም ባለኝ ስራ ግን ወደዚህ ከመጣው በኋላ የሆነ ቀን ድንገት ጴንጤ ሆኜ ሲገኝ ሰው ትንሽ ግር ብሎታል ምንድነው የሆነ ያለው ብለዋልና ለልባችሁ ረፍት ሲባል ጥቂት ስለኔ ነግራችኋለሁ ለልብ ረፍት ሲባል ጌታን ያገኘሁት የዛሬ 10 ዓመት ነው ከዛሬ 2 ዓመት ወደዚህ ማንም አያውቅም ነበር እና ጌታን ያገኘሁት ሰው መስክሮልኝ ወይም ነገሮኝ አይደለም ጌታ ራሱ መጥቶ አገኝቶኝ ነው አንድ ቀን ሌሊት እኔ ህልም አይቼ አላውቅም አንድ ህልም አየሁ እሱ ህልም አንድ ከዚህ በላይ ከዚህ ካንጓችን በላይ እጅ ብቻ ነው በጣም ደሙ ሲንቀሳቀስ እጅ ውስጥ አያዋለው ማለት ነው በጣም የሚያምር እጅ መታወቂያ ይዞ መጣ መታወቂያው ከለሩን ሁሉ አስተዋውሰዋለሁ ቢጫ መደብ ነው በነጭ ላሚኔት ተደርጓልና እጁ ሰጠኝ ተቀበልኩና ሳነበው 3 ርዕስ ነው ያለው በርዕሶቹ ትዩ ደግሞ የተጻፈ ነገር አለ ስም ይልና ሸዋፈራሁ ደሳለኝ መስፍን ይላል ከነ ሀያቴ የትውልድ ስፍራ ይልና ከታች መስቀሉ ስር ይላል ቋሚ የመኖሪያ አድራሻ ብሎ በአብ ቀኝ ይላል እና እኔ ልምድ ስለሌለኝ ስለማላውቅ የሆነ አንድ ነገር ነው ያየሁት ረሳሁት ሲነጋ በቃ ተውኩት ማለት ነው ከዚያ ያው እንደምታውቁት በጣም የምወደው ኦርቶዶክስ ቤት አብረን እንዲሁ ያሳለፈን ወንድሜ አገልጋይ መጋቢ በጋሻው ደሳለኝ በጣም የቅርቤ ሰው ነውና እሱ ያው ከኔ ቀደም ብሎ ያው ጌታን አግኝቷል ስለዚህ በአጋጣሚ እሱ በጌታ ሆነ የሚል ነገር ሰማሁ እና በጣም ውስጤ ተቆጣ እንዴት ስለዚህ እሱን መገሰጽ አለብኝ ብዬ ሄድኩኝ እቤቱ ልገስጸው እና እንደገባሁ በጣም ፊቴ ተቆጥቷል ያው በደንብ ስለምንግባባ ስሜቴን በቀላሉ መረዳት ይችላል አንተ ብዬ ልቆጣ ስል ሸዋ እንጸልይ አለኝ እንጸልይ ምን ይሆናል ምን ችግር አለው ጸሎት ክፋት የለውም አልኩት እኔ ያልኩት ጸሎቱን ፈልጌ አይደለም በጸሎት ውስጥ ያለበትን ሁኔታ እረዳለሁ ብዬ ነው አንድ ነገር ሲናገር ሰማሁት በጌታ በኢየሱስ ስም ሲል እኔ ጣሪያ ነክቼ እታች ተገኘ ከዚያ የሚሆነው ሆነ ስነሳ በጣም በከፍተኛ ሁኔታ በእድሜ አይቸው የማላቀው ላብ ላይ